አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአብዱልአዚዝ ዩቱብ ተከታታዮች በሙሉ እንዲሁም የዜድ ዘመናዊ ትራስ ልብስና አረቢያ መጅልስ ተከታታዮች በሙሉ በያላችሁበት ሰላማችሁ በዚህ ተረፍረፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንደውም ላይክ ሼር እያደረጋችሁ ስለምታበረታቱ ከልብ አመሰግናለሁኝ። እንግዲህ ዜድ ዘመናዊ ትራስ ልብስ ወይም አብዱልአዚዝ ዩቱብ በትዕዛዛችን ሁላችሁም እንደምትደሰቱ እርግጠኛ ነኝ። ዛሬ እንግዲህ ይዤላችሁ የቀረብኩት 32,840 ብር የፈጀ የሶፋ ልብስና የትራስ ልብስ የፍራሽ ልብስ ፍራሽ ነው ብላችኋለሁ። ቪዲዮን እስከ መጨረሻው ተከታተሉ። መጨረሻ ላይ የሶፋ ልብስ በዛ አጋጣሚ ማስቀየር የምትፈልጉ ሰዎች እቀይራለሁ። የአረቢያ መጅልስ ጨርቅ ማስቀየር የምትፈልጉ ሰዎች ልኩም ብቻ ላኩልኝ፣ እቀይርላችኋለሁ እንደ ሜትሩ እንደ ሁኔታው ማለት ነው። እንግዲህ ይሄ የምታዩት በጣም የሚያምር ነው። እህቴ እንግዲህ በሰላም ገብተሽ ከልጆችሽ ጋር የምትደሰችበት አላህ ያድርግሽ። ይሄን ይመስላል። በጣም ቤት ድምቅ ነው የሚያደርገው። ሶፋው ጋር አንድ አይነት ማች ነው። በጣም ነው የሚያምረው። ሶፋውን መጨረሻ ቪዲዮ ላይ ታዩታላችሁ የሶፋውን ልብስ። ይህ እንደምታዩት ይህን ይመስላል። የትራስ ልብስ በ450 ብር ነው። የፍራሽ ልብስ በ1200 ብር ነው የተሰራው። ፍራሽ እንደገና 2300 ብር ነው። ያው ይለያያል እንትር ስለሚል ይሄን ይመስላል። ትራስ ልብስ በዙ አጋጣሚ እንደ ስፉ፣ እንደ ዲዛይኑ፣ እንደ አሰራሩ፣ እንደ ጨርቁ ይለያያል። ሌላ ቦታ ጠይቃችሁ 450 ብር አሉን አንቺ 500 ብር አልሽን የምትሉት አሁን 500 ብር የሚሰፋው ትራስ እና 450 የሚሰፋው ትራስ አንድ አይደለም። በነገራችን ላይ ማለት ነው። ቢያንስ ትራስ አሰፋፍ አለው። የራሱ የሆነ አሰፋፍ አለው። የራሱ የሆነ ዲዛይን አለው። የራሱ የሆነ ዘርፍ አለው። የሚፈጀው ማቴሪያል አለ። እንደ ምርጫችሁ እንደ ጨርቁ። አሁን ላይ የመጣው ጨርቅ በጣም ውድ ነው። ጨርቅ በጣም ጨምሯል። ውድ ነው። ሜትር 950 1000 ብር ተገዝቶ ትራስ ልብስ ወጥቶለት ጌጥ አለው፣ መስፊያ ያለው፣ ክር አለው። አንድ ትራስ አሁን በመጣው ጨርቅ 500 ብር ነው የሚሸጠው። የፍራሽ ልብስ 1500 ብር ነው። 450 ብር የሚሸጠው ስፍ ሌላ አይነት ነው። አሁን ይሄ ስፍ በዚህ በአዲስ ይሄ ስፋውን በ500 ብር ሂሳብ ነው እንትን የሚለው ያው ጨርቁ አረቢያ መጅልስም ጨርቅም ስለሆነ የጓደኛዬም ነው። ይሄም እንደዛም ስለሆነ ነው እንጂ እንደ ስፉ ሁኔታ ይለያያል። ስፉ ይወስነዋል የሚፈጀው ማቴሪያል። አሁን ይሄ ዘርፍ ይሄ ባለ ሸክላ ብዙ ይፈጃል። ይሄ ዘርፉ ማለት ነው። ጨርቁ ደግሞ የፊቱ ጨርቅና ልሞጡ ጨርቅ የፊቱ ጨርቅ አሁን ላይ የመጣው ጨርቅ በተደጋጋሚ ይመጣል። ሲመጣ የተለያየ ነው የሚሆነው። በዛን ሰዓት ይጨምራል፣ ይቀንሳል። ያው የሚቀንስ ነገር የለም፣ የሚጨምር ነው። አሁን ላይ የመጡት አዲስ የመጡት ጨርቆች ትራስ ልብስ በ500 ብር ነው የሚሰራው። ይህን ይመስላል እንግዲህ። ድምቅ ነው የሚያደርገው ቤቱ። እሷ ቤት ተፈርሾ በጣም ነው ያማረው። እስከ ሶፋው እስከ ሁሉ በጣም ያምራል። ይህን ይመስላል። በዙ አጋጣሚ የሶፋ ልብስ ማዘዝ ለምትፈልጉ ሰዎች ልኩን ላኩልኝ፣ እሰራላችኋለሁ። ከትራስ ጋር ከመጋረጁ ጋር ማች አርጌ ከመንጣፋችሁ ጋር ማች አርጌ እሰራላችኋለሁ። እንዲሁም የአረቢያ መጅልስ የሚፈታው በዚህ ቢሆነው የሚቀየር ካለ ያንን መቀየርላችኋለሁኝ። ያው የፈጀውን ያክል ሜትር የባለሙያ አንስቼ ዋጋውን ነግራችኋለሁ ማለት ነው። በዚሁ አጋጣሚ ትራስ ልብስ የአረቢያ መጅልስ ስታሰሩ በዚህ ብታረጉት እዛው ላይ በማስቲሽ ቢያያዝ አሪፍ ነው። ምክንያቱም ለመቀየር ይመቻል፣ ለመቀየር ስለሚመች ማለት ነው። ይህን ይመስላል። ይሄ ትራስ ልብስ አንዱ በ450 ነው። የፍራሹ ልብስ በ1200 ነው። እንደገና ፍራሹ 2300 ብር ሂሳብ ነው። ጠቅላላ የፈጀው የሶፋዋ ልብስ 5 ሶፋ አላት። ባለ 8 መቀመጫ ነው የሚባለው። 5 ሶፋ፣ አንድ ትልቅ፣ 4 ትናንሽ። እሱ 22,000 ብር ነው የፈጀው ማለት ነው። የሶፋ ልብሱ በጣም ብዙ ጨርቅ ነው የፈጀው። 22,000 ብር ነው የፈጀው። 22,000 ብር ነው ማለት ነው። ብዙ ሜትር ነው የፈጀው፣ ወደ 16 አካባቢ። በዛ ላይ መስፊያ ያለው 8 መቀመጫዎች አሉት። አንድ ትልቁ የ4 ሰው መቀመጫ ማለት ነው። ተለቅ ያለው የ4 ሰው ማስቀመጫ። እንደገና ይሄንኛው አራቱ የሁለት ሰው መቀመጫ ማለት ነው። እንግዲህ ሶፋ አቀማመጥ ታውቃላችሁ። ሶፋዋ በጣም ያምራል። በነገራችን ላይ አሁን ልብሱ ማች ሲሆንለት በጣም ነው ያማረው። እንደዛ ነው እላችኋለሁኝ።
22 ሺህ ብር ነው የፈጀው መቀየሪያ ባለ 5 ተቀማጭ። ግን እንደ ሶፋው ሁኔታ ይለያያል። አሁን ይሄ አሁን ዘመናዊ የመጣው ሶፋ ደግሞ ኤል ብለውት አለ። እሱ ራሱ ያው ልብሱ አሰፋፉ ወይ ይቀንሳል ወይ ይጨምራል ዋጋው ማለት ነው። እንደ ሶፋው አይነት እንደ ፈጀው ጨርቅ ነው የሶፋ ልብስ የሚሰራው። የአረቢያ መጅልስም በዙ አጋጣሚ ዜድ ዘመናዊ ትራስ ልብስና አረቢያ መጅልስ በቲክቶክ አካውንቴ ዜድ ዘመናዊ ትራስ ልብስና አረቢያ መጅልስ ብላችሁ ሰርች ብታደርጉ ታገኙኛላችሁ። እንዲሁም በቴሌግራም ቻናሌ ዜድ ዘመናዊ ትራስ ልብስና አረቢያ መጅልስ ብትሉ ታገኙኛላችሁ። በዩቱብ ቻናሌ በአብዱላዚዝ በልጅ ስም በልጅ ዩቱብ ስም ታገኙኛላችሁ ማለት ነው። ብዙን ጊዜ ሰው ቲክቶክ ላይ ስለሚጠቀም እኔ ቲክቶክ ላይ ነው ብዙን ጊዜ የምታገኙኝ። 0948916458 ብላችሁ በዋትስአፕ በምን ጊዜም ታገኙኛላችሁ። ይሄ ቁጥር በቀጥታ መስመር ላይሰራላችሁ ይችላል። በኢሙና በዋትስአፕ ብቻ ነው የምታገኙኝ። የቀጥታ መስመር ደግሞ 0914357863 በቀጥታ መስመር በባለቤቴ ስልክ ታገኙኛላችሁ ማለት ነው። ይሄንን ለኢሞ ብቻ ስለምጠቀመው ምክንያቱም ይሄ 48ቱ ቤት 0948916448 ይህንን ቁጥር የምጠቀመው ለኢሞና ለዋትስአፕ ብቻ ነው። ምክንያቱም በመስመር ብዙውን ጊዜ ኢሞና እንትን እየተጠቀምኩ ወይም በማወራችሁ ሰዓት በሚደወል ሰዓት ስለሚቆራረጥ ማለት ነው። ይህን ይመስላል። እንደምታዩት በጣም ያምራል። እዘዙ። የፈርኒቸር እቃዎች እኔ ጋር ቀብድ መጀመሪያ የለም። እቃችሁ ተሰርቶ ካለቀ በኋላ ነው ብር የምቀበለው። ምክንያቱም እኔ በእናንተ ሀቅ ከምጠየቅ እናንተ በእኔ ሀቅ ብትጠየቁ ይሻላል። ደግሞ በዙ አጋጣሚ ቀብድ መጀመሪያ አልቀበልም እቃችሁ ሲያልቅ ነው ብያችሁ በዛው የምሸመጥጡም ልትኖሩ ትችላላችሁ። እስካሁን አላጋጠመኝም። ግን እቃ አሰርታችሁ እኔ ብር አልቀበልም ቀብድ እቃችሁ ሲያልቅ ነው ብዬ ቶሎ ተፋጥኔ ሰርችላችሁ በዛው ላጥ የምትሉ ወይም ስልክ የምታጠፉ አላችሁ። እኔ እቃው እኮ ይሸጣል አያከስረኝም ጨምሮ እንጂ የሚሸጠው ያከስራል አያከስርም ማለት ነው። ግን እኔ አልቀበልም ቀብድ። መጀመሪያ ትራንስፖርትን በራሴ ትራንስፖርት ነው የማደርሰው። የገዛሁበትንም አልቀበልም። ያው የማገኛት ትርፍ ትበቃኛለች ማለት ነው። ቀብድ መጀመሪያ አልቀበልም። መጨረሻ ላይ እቃችሁን ተረክባችሁ ስጨርሱ ብራችሁን ወደ እኔ ታስገባላችሁ ትልካላችሁ ማለት ነው። ምክንያቱም ለምሳሌ ውጭ የምትሰሩ ሰዎች ልትኖሩ ትችላላችሁ። ድንገት ሰዎቻችሁ ሊያሳፍሯችሁ ይችሉ ይሆናል። እኔ ጋር ቀብድ ሰታችሁ እቃ አዛችሁ ስልክ ቢጠፋባችሁ ብትጠፉ ወይም የኔ ስልክ ቢጠፋባችሁ በዛን ሰዓት አስቸጋሪ ነው። እኔስ እቃዬ ቤቴ እስካለ ድረስ የእናንተ ስልክ ቢጠፋብኝ እቃዬ ቤቴ ነው። የእናንተን ሀቅ አልያዝኩም፣ እናንተም የኔ ሀቅን የለየላባችሁ ማለት ነው። እንደዛ ስለሆነ ነው መጀመሪያ እኔ ቀብድ አልቀበልም። የፈርኒቸር እቃ ከሆነ አረቢያ መጅልስ ምናምን ከሆነ አስፈላጊ ቀብድ የሚያስፈልገኝ ከሆነ የዛን ሰዓት የተወሰነ ልቀበላችሁ ይችላሉ። ይኸው እንግዲህ እንደምታዩት ሶፋው ይሄን ይመስላል። ያው ቪዲዮ ጠበብ ባለ ኤዲት ሳረገው እንጂ በጣም ነው የሚያምረው። ይህን ይመስላል እንደምታዩት። ያው ጠቧል ቪዲዮ ትንሽ ኤዲት ሳረገው ነው የጠበበው። ሶፋው ይሄን ይመስላል እላችኋለሁ። በቃ እስኮ አያችሁት? እስከ ፍራሹ ልብስ በጣም ነው የሚያምረው። ማቹ ነው በጣም ያምራል። ሶፋው ከዚህ ጀምሮ 1 2 መካከል ላይ ያለው ትልቁ ታያቸዋል። ይሄ በጣም ከዳርና ከዳር ሁለቱ ከዛ ሁለቱ ፍራሽ ከ7 ትራስ ልብስ ጋር